ዳባ ብላ እሺ ቆንጆ ነው ብላ ነው ትኩስ ምን የሚጠጣ ነገር ትኩስ ሻይ አቤት ሻይ ሎሚ ነው ወይስ ሻይ ኖርማል ሻይ ቅመም ይግባ ቅመም ቁርንፉድ ይግባ ምን ነው ቁርንፉድ ደግሞ ቁርንፉድ ያታቀም እኔ ቁርንፉድ አላውቅም ብላ እሺ ነይ አትይ ብላ እንጂ ብላ ችግር የለውም ታው ባለበቱ ይቀጣይና ታው እንደ አይነት ነው በእናታችሁ ስንት ሰዎች አሉ አስባል የራስ ያትለም ለምን ተሻማለ ብላ እንጂ ስራቴ ለምድ ና ብላ ምንድነው መብላ ከፈለክ ና ብላ ባክ ብላ አይ የራስ ነው ብቻ አትሻማለ ማለት ነው ደግሞ አጠቃቀመው ታውቃለህ ምንድነው አጠቃቀመው የዚህ እንዴት ነው የምትጠቀመው እዚህ ላይ አንብባ ለካ እውቀት ያለ ነው የምትመስለው እንደዚህ ስታወራ ምን አልከኝ ድመቷን ያዛት ይዘው የመጣው አንተ አትይዝም እኔ ምን አገባኝ ድመቱ ነው የሚይዘው እኔ አላመጣሁትም ሰውዬው ጤነኛ አይደል ሂጂ ደግሞ አንተ ነው የምትመስለው እኔ ከኔ ጋር የመጣችው ምን ብላ እና ውጣውን በእናትህ ስራ ነው ስራው አይ ይዘት ውጣ አንደኛ እንትን በላት እቅፋትና ያዛት እስከዛ ድመቷ እሷ እንስሳ ናት ሆድ ያላት እንዳንተ ስጣ ብላ ጅብ ጉምሩክ ይመስል ብቻ አትብላ አታብላው እንደለሷ ወልድ መንፈስ ቅዱስ ሰዶም ምግብ በልተህ አታውቅም እንደ ቆይ ምን መብላ ፈልገህ ነው ብላ ችግር የለውም ኧረ ብላ አትሄጂ ብላ ለማንኛውም እቺን ቻርጅ አድርጋት አቤት ቻርጅ የለም እዚህ ይቅርታ እኛ ሂሳብ በምን ልከፍልህ ነው ቻርጅ ካላደረግ እንዴት አንደኛ ጥንቃቄ አድርግና በስነ ስርዓት ቻርጅ አድርግ ምክንያቱም ይሄ ስልክ ምናምን ነገር ቢጠፋ ይሄን አንተ ብትሸጥ ራሱ አከፍለው ምኑ የዚህ ዋጋ ስለማታውቀው አንተ ገለባ የሆንክ ሰውዬ ምንድነው ስልኩ ይሄ ኮልኮሌ ነገር ከኔ ጋር የምታወዳድረው ኮልኮሌ ይላል እንዴ ስልኩ ነው መጀመሪያ እባክህ ስልኩ ራሴ ስልኩ ይላል እንደ ሰው ማነሳ ታቃት ፈናጠር እሺ ቻርጅ አድርግ ካልሆነ ግን አልከፍለም ይሳብ እሱ እናት ወልዳለች አንተ ያንተ ቻርጅ ነው የማረጋው እኔ ቻርጅ ቤት ነው ሞባይል ቤት ነው ካፌ እንጂ አገልግሎት መስጠት ግዴታ ነው አገልግሎት መስጠት ምግቡን ማቅረብ ነው ቻርጅ ማድረግም ግዴታ አይደለም ግዴታ አይደለም የቱ ላይ ተጻፈ ሜኖል አለ አገልግሎት ለምን እሺ ባለቤቱን ጥራ ወይ ደግሞ ሌላ መስተንግዶ ሴት አይቻለሁ እሷን ጥራት እንደውም አልተመቸኝም አንተ ሴት ጥራ እዚህ ቤት ሴት ልጥራ ለአንተ ሴቷን አስተናጋጇን ጥራት ከዛስ አልጋ ትፈልግም ዝባች ሂጂ ድመት ምከራት ወይም ሰደን ሂሳቡ እንዴት እንደማትከፍል ያሳያሉ ዝቅ ያልኩት እኮ ስራ ብዬ እንጂ እንዳንተ አይነቱ ቱቦ የኔ ማስተኛት ያቅትም እሺ ስነ ስርዓት ያስ ሰው ያትበል አላረግም ቻርጅ ሂሳቡ እንዴት እንደማስከፍል ያለው እኔ እስቲ አንተ ሂሳቡ ሳትከፍል ውጣ ቻርጅ አድርግላን ግዴታ ነው እንዴ ግዴታ ነው ቤት ቻርጅ አድርጋ ትወጣ እንዴ ቢዚ ነኝ ወንድሜ እኔ ቢዚ ያለኝ እሱ ነው አይመለከተኝም ቢዚ ሆንክ ይዘ የራስ ጉዳይ ነው እሱ አንተ እንዴት ነው ከኔ ጋር የምታወራው እንዴት ነው ከኔ ጋር የምታወራው ማለት ደረጃ ይዘው ወርዳ ይበልክ አንተም ስርዓት ያዝ እንዳልወለውልሽ አታ እንዴ በጣም እኮ ስርዓት እኮ እንትን እያለፍክ ነው ወዳዛ ሄደነታው ሌላ ወሬ ያታወራ ምግቡ ተጠቀም አገልግሎቱ እንዳንስብህ ቻርጁ ደግሞ እኛ እናረግ ቀና በል ደግሞ ምን ወለ ምግቡ ላይ እንትን እንዳትል አፈጠጥ ስርዓት ይዘህ ብላ ሌላ ወሬ እንዳታወራ እሺ ይሄ ግን ካፌ ነው ወይስ ፖሊስ ጣቢያ ነው ማለቴ ምንድነው ያለንበት ቦታ ይሄ ካፌ ነው ስለዚህ ምርጥ ካፌ ኢትዮጵያ ውስጥ ያለ ምርጥ ካፌ ነው ይሄ ካፌ ግን አንተ እንትን እንዴት ያስቀመጡ እዚህ እንዴት እንዳስቀመጡ አመጣው ያስቀመጡ እዚህ አንተ ቦታ አይደለም ግን ለምሳሌ ሌላ ቦታ ፈልግ ባለቤት ቻርጅ ብሎ ደግሞ አፉ ይከፍታል እንዴ ቻርጅ አልካለ በዛ ሂሳብ እንደማልከፍል ወቅ እሱ እናያለን አንተ እናያለን አሁን ይሄ ቃላት ትገብ እናያለን እስቲ በምን ሂሳብ ልከፍልልህ በምን ሂሳብ ከኪስ ያው ተከፍላለህ አንተ ስርዓት ይኖር ለማጭበርበር ነው ቻርጅ አይሰራም ብለህ ሂድ ሌላ ቀን ከፍላለሁ እንድል በምንም እንደምከፍል እንግዲህ የለኝም እሱ እናያለን ሰዓት ሳይቀርልህ ፓንቱ እግዚአብሔር ፈርቻ አስቀምጣለሁ ሌላ ሙሉ አውልቀህ ወስዳለሁ ሄደህ እዛ ሌላ ይለመድክበት ይዘብላ እንዴ ያልክ የብዙ አስተናጋጅ ብር በልታል መሰለኝ ሌባ እንደውም አልከፍልም ምን እንደምታመጣ ያለ